የኢትዮጵያ ህዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየ መዋጫ ካኒና ይዋጥ ለመድኃኒት ቶሮም የነፍስ መድኃኒት ልክ የስጋ መድኃኒት መራራ ይዋጣል። ይሄ እኮ የነፍስም የስጋ መድኃኒት ልክመሰው አባ ምንም አይለኝም። ምንም አይል ያባቶች ማለት መንፈስ ቅዱስ ያሳድራል። የመንፈስ ቅዱስ ማደሪያ ያደርጋል። ከዓለም የተለየ ምግብ ስለሆነ ዓለማውያን የሚቸገሩበት ነው። ዩቲዩበር እሸቱ የሆነ ገዳም ሄዶ ዋልድባ ከሚባል ገዳም ሄዶ የአባቶችን ወይም ደግሞ ቋርፍ የተባለን ምግብ ትንሽ ወደ ሰውነቱ ለማዋሃድ ከብዶት በዩቲዩብ ላይ ያያየን ስለነበር ከዛ ሐሳብ ተነስተን የተሰጡ ትችቶችን ከምን አንፃር እንዴት ናቸው ከሃይማኖት አንፃር ከሥርዓት ከኢትዮጵያ ባህል አንፃር እንዴት ነው የሚሉ ነገሮችን እናያለን ማለት ነው። መጀመሪያ መናገር ምን ፈልገው ምንድነው አንዳንዴ ይሄን ፕላትፎርሙን ለጥሩ ነገር መጠቀም ጥሩ ነው። የኢትዮጵያን ባህል የኢትዮጵያን ሥርዓት የሰውን ቫልዩ የሰውን አስተሳሰብ የሰውን ሞራል በጠበቀ ሁኔታ ብንጠቀመው ዩቲዩባችን ያድጋል፣ ዩቲዩባችን ለሀገር ይጠቅማል፣ ዩቲዩባችን ለማህበረሰብ ይጠቅማል። አንዳንዴ በጣም መነገር ማይገባቸው መወራት ማይገባቸው የሰው ልጅ በፍጹም ላያቸው ማይገቡ ነገሮች እንኳን አሁን እያየን ነው። በየቲክቶኩ በየሚዲያው ስለምናይ እኒህ ነገሮች በተለይ የሚመለከታቸው ሰዎች ዩቲዩብ አለን ቲክቶክ ላይ እንሰራለን የሚሉ አካላት ራሳቸውን ቢያዩና የሚጠቅም ነገር ቢለቁ አስፈላጊ ነው ብለን እናምናለን እንደኛ ዩቲዩብ። ሁለተኛው ምንድነው አንድ ሐሳብ ላንሳ። ጌታችን ምንድነው ያለ የተቀደሰውን ለውሾች አትስጡ ይላል። በእግራቸው እንዳይረግጡት ቆሻሻ ነው ብለው ተሳልቀውበት ንቀውት ጥለውት እንዳይሄዱ ቅዱስ የሆነውን ነገር ለውሾች ለከለባት ወይም ደግሞ ከለባት ይላቸዋል ለነዚያ አትስጡ ይላል። ይሄ ማለት ምን ማለት ነው? አንዳንዴ የሚደበቁ ምስጢሮች አሉ። ሰዎችን ከመጠበቅ አንፃር የሰዎችን ስሜት ለፈተና ላለመጣል ሲታሰብ የሚደበቁ ምስጢሮች አሉ። ሰው የተለያየ ስለሆነ በሃይማኖት ይለያያል፣ በአስተሳሰብ ይለያያል። በሚመጣበት የህይወት መንገድ ሁሉ የተለያየ አስተሳሰብ ስላለ የሚደበቁ ነገሮች አሉ። ጌታችን መድኃኒታችን ኢየሱስ ክርስቶስም ለሐዋርያት የደበቃቸው ምስጢር አለ። ሃይማኖታቸው ስለማይፈቅድ በዚያ የእምነት ደረጃ ልክ ስላልደረሱ ብዙ ነገሩን ይደብቅባቸው ነበር። አዎ ለዛም ነው እምነት ጨምርልን የሚሉት እኮ እንዲያድጉ ነበር። እና አንዳንዴ ማይለቀቁ ሚዲያዎች አሉ በእውነት ከቤተ ክርስቲያን ውስጥ እየወጡ ላላስፈላጊ ነገር እየተለቀቁ አንደኛ ለሰውን ማጣያም እየሆኑ ነው፣ ሃይማኖትን መተቻም እየሆኑ ነው። በእውነቱ ይሄ ምስጢር ሰው አይችለውም። አሁን በስጋዊ የሚኖር ሰው የአባቶችን ምግብ ደስ ያለውን ሊያወራ ይችላል ማለት አባቶቻችን የሚኖሩበት ህይወትና ዓለማዊ ሰው የሚኖርበት ሰው ይለያያል። አዲስ አበባ ያለ ሰውና ዋልድባ ገዳም ያለ ሰው ቬሪ ዲፈረንስ በየትም አይገናኙም። እነዛ ሰዎች የመነኑ ናቸው። እነዛ ሰዎች ስለሚበላ ነገር የሚያስጨንቃቸው ነገር አይደለም። እነዛ ሰዎች ኑሯቸው ምስጋናና ወደ እግዚአብሔር የሚጓዙ ናቸው። አዲስ አበባ ወይም ደግሞ በዓለም ውስጥ ያለ ሰው የሚፈልገው ሌላ ነገር ነው። በምንም ስለማይገናኙ ይህንን ነገር አውጥቶ ለፈተና መጣል ጥሩ ነው ብለን አናምንም። እና ምንድነው አንድ ወንድማችን ምንድነው ያለ እሸቱ አልዋጣው ያለ ወይም ደግሞ ወደ ሰውነቱ ለማስገባት የተሰቀቀው የአባቶች በእውነት መናገር ራሱ አግባብ ነው ብዬ አላምንም። እኔ በቃ ማይሆን ነገር ስለሆነ ነው ቆሻሻ ስለሆነ ነው ተብሎ እየተነገረ ነው። በእውነቱ ይሄ ቆሻሻ አይደለም። ይሄ አሁን ሰው ሊናገር ይችላል፣ ግን የሰውን ስተት ደግሞ ማረም የመምህራንም ስራቸው ነው፣ የመጻፍም ስራቸው ነው። ሰዎችን ግን መቃወም አይቻልም። ሐሳባቸውን በሐሳብ ግን ማስተካከል ደግሞ ተገቢ ነው ብለን እናምናለን። ምንድነው አንደኛ ገዳማዊ ህይወትን ማወቅ ያስፈልጋል።
ገዳማዊ ህይወት በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማዊ ህይወት ኮር ነው። ቤተክርስቲያንም የመጣችው ክርስትናው የመጣው በእንደዚህ አይነት ህይወት ነው። ይሄን ማወቅ ደግሞ መጽሐፍ ቅዱስ የምታነብ ከሆነ ወንድማችን መጽሐፍ ቅዱስ የምታይ ከሆነ እነ ኤልያስን ሂደህ ማየት ትችላለህ። ነቢዩ ኤልያስ እንዴት እንደነበር፣ በገዳም እንዴት ይኖር እንደነበር፣ ማን ይመግበው እንደነበር፣ ቁራዎች እያመጡ ይሰጡት እንደነበር፣ የሚበላው ነገር ምን እንደሆነ ማየት በቂ ነው። ለዚህ መልስ አንተ ለተናገረው ነገር ለማስተካከል ይሄ በቂ ነው ብለን እናምናለን። ሌላው ዮሐንስን ተመልከተው፣ መጥምቀ መለኮቱን ቅዱስ ዮሐንስን የአዲስ ኪዳን ነቢዩን የአዲስ ኪዳኑን ሐዋርያ በበረሃ ውስጥ እንደኖረ ማየት አስፈላጊ ነው። ዮሐንስ በገዳም ነው ያደገው፣ በበረሃ ነው የኖረው። ይበላውና ይመገበው የነበረ እኛ ምንም መገበውን አልነበረም። ከዛ ታሪክ ውስጥ ያ የሚወጣ ነው። አባቶቻችን አሁን ያቀረቡት ቋርፍ የተባለው የባህል ምግብ ነው። አባቶቻችን በውጣ ውረድ አዘጋጅተው በአካባቢው ባለው ተክል አዘጋጅተው የሚመገቡት ያው መራራ የሆነ ምግብ ነው። ስለዚህ ይህን ነገር ለሚዲያ አቅርቦ እንደዚህ ነው ወይም ደግሞ ለመናገር ስለሚከብደኝ ነው። በእውነቱ ማስተዋል ያስፈልጋል። እንዲህ አይነት ነገር አይነገርም ማለት ነው እና እንዲህ ብሎ መናገሩ በጣም አስፈላጊ ስላልሆነ በዛው ላይ ደግሞ እውነታውን መረዳት ስለሚያስፈልግ ይህ ነገር አባቶች ያዘጋጁት ነው። አባቶች አዘጋጅተው ለመናንያቱ በዛው ውስጥ ላሉ ደቀ መዛሙርት እንደ ምግብነት የሚጠቀሙት እንጂ አንድ ሰው እንደተናገረው ወይም ደግሞ አንድ ሰው ከእውቀት ጉድለት እንደተናገረው አይደለም እና ይህንን ግንዛቤ ውስጥ እንድናስገባ ለማስተላለፍ ነው። እናመሰግናለን። እግዚአብሔር ይስጥልን። አጃኢብ ነው። ስንት ደቂቃ? 7 ደቂቃ።